ይኸውላችሁ በሉ ሽንኩርቱ ተከትፏል። የገና ወጥ ሊሰራ ነው። እንኳን ለገና ዋዜማ እንኳን አደረሳችሁ፣ እንኳን አብሮ አደረሰን ማለት ነው። እንዴ ማሽን አለ፣ በማሽን ነው የሚፈጨው። እንደዚህ እንዳይመስላችሁ እንዴ እናንተ እኮ እንደዚህ ልሰራው ነው ብላችሁ ደግሞ ስሜን ታጠፉታላችሁ። ይኸው ማሽኑ፣ ይኸው የሽንኩርት ማሽኑ ይኸው ተፋይቶ ደግሞ እናያለን ማለት ነው። ይኸው ሽንኩርቱን እንደዚህ ከትፌ ጨርሻለሁ ማለት ነው። እናንተም እንግዲህ ከኔ ጋር ገናን በዓል ማክበር የምትፈልጉ መምጣት ትችላላችሁ ማለት ነው። በነገራችን ላይ በአካባቢ ካላችሁ ወጥ ሰርቼ ነገ እንጀራ መጋግራለሁ፣ እሰጣችኋለሁ። ያው እኔ ብዙ ሩቅ ቦታ መሄድ ስለማልችል ምንም ማዳም ቤት ነው ያለሁት። በአካባቢ ስራ ስለሆነች አሁን ዛሬ መስራት አለብኝ ማለት ነው። አመሰግናለሁ። ሰላም ጤና ይስጥልኝ። እንዴት አደራችሁ? ደህና አደራችሁ? አለው እግዚአብሔር ይመስገን። በመጀመሪያ የኦርቶዶክስ እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል እንኳን አደረሳችሁ፣ እንኳን አብሮ አደረሰን ማለት ነው። በዓሉ የሰላም የፍቅር የአንድነት ያድርግልን ማለት ነው። እንግዲህ እኔ እንጀራ ስጋግር ራሴ ሰርቸው በራሴው በማቀው ነው እንጂ የሰውን ተመልክቼ ምንም እንጀራ አይዋጣልኝም ማለት ነው። የሁላችሁ የጋገርኩትን እንጀራ ዱቄቴን አምሼ በራሴ ሙያ ማለት ነው። በጣም ነው የሚያምረው። ያው እንግዲህ አንዳንዱ ቦታ የመጥበሻ ችግር ሊሆን ይችላል እንጀራው አንዳንዱ ቦታ ቀላም ቢል፣ ይሄው እንደዚህ ጤፍን የሚያስንቅ እንጀራ ጋግር ያለው ማለት ነው። ዶሮም ሰርቻለሁ ማለት ነው። ይሄው እንደዚህ ነው ሙያ ማለት ነው። እኔ በሰው ነገር አይስማማኝም ማለት ነው። በቀደም የጋገርኩትን እንጀራ አይታችሁታል። የጠላ ቂጣ ነው የሚመስለው። እጄን ሁሉ አቃጥሎኛል። ተመልከቱ ማለት ነው። አንዳንዴም ሙያው ጠፍቶብናል ማለት ነው። ይሄው እና እንደዚህ ጋግር ያለው ማለት ነው። የምትፈልጉ ካላችሁ ኑ ብያለው፣ ጠርቻለሁ በአቅሜ ማለት ነው። እንግዲህ ማዳምን ቤት ብትሆኑ እቺ የመጨረሻዋ እንጎቻ እናታችሁ ቤት እንጎቻ በልታችሁ አታውቁም? አያት እንጎቻ እና በእንደዚህ መልኩ ጋግሬ ያለው ማለት ነው። ሁላችሁም እንደዚህ እየሰራችሁ መብላት ትችላላችሁ ማለት ነው። የበቀደሙ አይታችሁታል። እኔ አላቅም እንደዚህ ቶሎ ቡክት አድርጉ። ይሄን አሁን 3 ቀን ያቦካሁት ዱቄቱን አመስኩት። ዛሬ ሮብ ነው አይደለም፣ ሰኞ ዕለት ማታ ቦካሁት። ትናንትና ውሃውን ከላዩ ላይ አቀረርኩት። ከዛ እንደገና አዲስ ውሃ ጨመርኩበት። ዛሬ ጠዋት ልጁ ለትምህርት ቤት ስነሳ በቃ ሸኝቼ እንደተመለሰው ውሃውን ቅርራ አድርጋችሁ ውሃውን እንዳደፉት በሞላ ታቀሩትና ከላይ የሆነ አረፋ ነገር አለው። እሱን ትደፉታላችሁ። ከዛ የተረፈውን ውሃ ታስቀምጡትና ማለት ነው። ሊጡን በደንብ ማቅጠን አለባችሁ። በደንብ አስተካክላችሁ አቅጠናችሁ እንጀራውን ጋግራችሁ እስከምትጨርሱ ድረስ ያንን ውሃውን አትድፉት ማለት ነው። ለምን ሌላ ውሃ ከጨመራችሁበት እንጀራው አይን ያወጣም ማለት ነው። ሌላ ውሃ አይጨመርበትም ማለት ነው። ሌላ ውሃ ተጨመራችሁበት አይሆንም። ሊጡን በደንብ ታቅጥናላችሁ። እንጀራችሁን ጋግራችሁ ስትጨርሱ ከፈለጋችሁ ከዛም ጠባ አድርጋችሁ እርሾ ማስቀመጥ ትችላላችሁ። ካልፈለጋችሁ ደግሞ መድፋት ትችላላችሁ። ውሃ መጨመር አያስፈልግበትም። እኔ ይሄ ዱቄት አንደኛውን ዱቄት ነው። በደንብ ምስ አደረግኩት ቁጭ ብዬ ቃ እስከሚል ድረስ። ይኸው ጥሩ እንጀራ መልኩ እንዲያምር ሆኗል ማለት ነው። ነጭ እንዳይሆንባችሁ። ነጩ ስታደርጉት ደግሞ ጥሩ እንትን አይሆንም። ቢያምር ራሱ በጣም ነጭ ሲሆን እንትን አይለኝም። እኔ እንደዚህ በቃ ጠየም ያለ አቦልሴ ጤፍ ነው እንደሚባል ይሆናል ማለት ነው። መልካም ዓመት በዓል ብያችኋለሁ ለሁላችሁም። እንግዲህ አመሰግናለሁ። በዓሉ የሰላም የፍቅር ያድርግልን። ባይ ባይ። የሁላችሁ ዶሮ ሰራሁት ማለት ነው። ሴትዮዋ ሳትመጣ እንደውም ዛሬ ለተንኮል በጊዜ አልመጣችሁ መሰላችሁ? ከስራ እኮ አምሽታ የምትመጣዋ ሴትዮ ዛሬ ለተንኮል በጊዜ መጣች ማለት ነው። እንቁላሉ ነገ ነው የሚገባው። በደንብ አላበሰልኩትም። ነገ እንቁላል ቀቅላለሁ። እንቁላል ምናምኑን እጨምርበታለሁ ብዬ ማለት ነው። ግን በነገራችን ላይ ሰርቼዋለሁ ማለት ነው። እኛ ቤት ዘይት በብዙ አልወድም። በርበሬን ስለማልበላ በርበሬ አላበዛም ማለት ነው። ግን ይኸው እንደምታዩት ማርያምን በጣም ያምራል። እንደነገርኳችሁ በሰፈሬ ያላችሁ አቀምሳለሁ አቀብላለሁ ብያለሁ። ያምራል። ይኸው በእንደዚህ መልኩ ሰርቼዋለሁ። ዛሬ ለተንኮል በጊዜ አትመጣም እንዴ ሴትዮዋ? እኮ መታ እኮ አታውቅም እናንተ።
አቤት ተንኮል ማለት ነው። ግን አልሸተታትም። ዘዴ የሰራሁበት ቅርንፉድና ሄል እያፈላው ነበር፣ አልሸተታትም።